እናት አባት የሚሉትን ነገር ከሰማ ህይወት ሁሉ ቶፕ ሌቭል ላይ ነው የሚደርሰው። በዚህ ምድር ልትለወጥ የምትችለው ወይ ጌታ ስትመለስና ወንጀለኛ ሳትሆን ብቻ ነው። ከወንጀል ራስን መያዝ አለብን። ከወንጀል ራስን መጠበቅ መቻል አለብን። ያኔ ነው መቻል የሚመጣው። ያኔ ነው መለወጥ የሚመጣው። ያኔ ነው ራስን የምታደርገው። እስከዛ ድረስ ግን አሁን 2020 ድረስ የመለወጥ ዘመን፣ የመሻሻል ዘመን፣ የማደግ ዘመን ይሁንልን። 2020 ድረስ መለወጥ አለብን። 2020 ድረስ ደሞዛችንን ከፍ የምናደርግበትን ነገር እንፍጠር። 2020 ድረስ አዲሽናል ቢዝነስ መስራት የምንችልበትን ነገር እንፍጠር። ወንድሞች ሀገራችን ተስፋ አላት። ኢትዮጵያ ትልቅ ተስፋ አላት። ኢትዮጵያ ለመለወጥ ኦልሬዲ ሌላ ማማ ሌላ ዓለም ውስጥ ነው ያለችው። ወንድሞቼ የጫካ ፕሮጀክት ፕራይም ሚኒስቴሩ እየሰራ ያለው የጫካ ፕሮጀክት አለቀ ማለት ይሄን ዓለም ይሄን ኢትዮጵያ ሌላ ሌቭል ላይ ነው የሚወስዳት። የአባይ ግድብ ቢዝነስ ብር አመጣ ማለት ሌላ ዓለም ላይ ነው የሚወስደንኛል። ኢትዮጵያ በሌላ ሌቭል ላይ ነው ያለችው። ወንድሞቼ የሶሻል ሚዲያ ነገር አትስማ። የሶሻል ሚዲያ ነገር ወደ ኋላ ነው የሚጎትት። ምቀኝነት ነው የሚያመጣብህ። ኮምፕሌን ነው የሚያደርግ። እርግጠኛ ነኝ እዚህ ውስጥ ነው ሪፖርት የሚያደርግ ሰው አለ። እርግጠኛ ነኝ እዚህ ውስጥ ነው ኔጌቲቭ ኢነርጂ ያለበት ሰው አለ። ምቀኝነት ካለብህ ህይወት አይሻሻልም ወንድሜ። ቤተ ክርስቲያን ካልሄድክ አትለወጥም። መስጊድ ካልሄድክ አትለወጥም። እምነት ላይ ጠንካራ ካልሆንክ አትለወጥም። እናት አባትን እስካላከበርክ ድረስ አትለወጥም። ይሄን ደግሞ ለማድረግ ሰዓቱ አሁን ነው። ጊዜው አሁን ነው። ወቅቱ አሁን ነው ወንድሞቼ። የመሻሻል ዘመን አሁን ነው። የመለወጥ ዘመን አሁን ነው። ቤተ ክርስቲያን ሄደህ የምትጸልይበት ዘመን አሁን ነው። መስጊድ ሄደህ የምትሰግድበት ዘመን አሁን ነው። እናት አባትን የምታከብርበት ዘመን አሁን ነው። ይሄን ሁሉ ከሌለ ግን አትለወጥም። ይሄን ሁሉ ካላረክ ትረስትሚ የሰው ብር እያደነክ ትኖራለህ። የሀብታም መኪና የቆጠርክ ትኖራለህ። ራስህ ግን እድሜህን እንደዚህ እያደረግክ እያከክ ትኖራለህ። ስለዚህ ወንድመቶቼ ለመለወጥ 2020ን በአዲስ ቻሌንጅ፣ በአዲስ ለውጥ፣ በአዲስ መሻሻል፣ በአዲስ ከፍታ ነው መምጣት ያለብን። 2020 ይሄን 2 ዓመት ለየት ያለ ተአምር የምንሰራበት ጊዜ ነው መሆን ያለበት። በጣም በጣም ሌላ ዓለም ውስጥ እንደምትገባ ራስን አዘጋጀው። ራስን እስካላዘጋጀ ራስን እስካላነስክ ድረስ ትረስት ሚ ነቲንግ ሀፕን። ምንም ነገር ፈጣሪ ከሰማይ ገንዘብ አይሰጥህም። ፈጣሪ ከሰማይ ሌላ ነገር አይሰጥህም። አንተ ወደ ፈጣሪ ስትጠጋና መልካም ባህሪ ሲኖር፣ መልካም ሰው ስትሆን መልካም ነገር ወደ አንተ ይመጣል። ምቀኝነት እያለብህ፣ ክፋት እያለብህ፣ ሰውን የምትሰድብ ከሆነ እናት አባትን ሳታከብር፣ ቤተ ክርስቲያን ሳትሄድ፣ መስጊድ ሳትሄድ ህይወቴ ይቀየራል ብለህ አታስብ። ኔቨር ኔቨር ሀፕን። ጠዋት ተነስተህ ከእንቅልፍ ኮምፕሌን የሚያደርግ ሰው አለ። ከመሬት ተነስቶ ምንም እኮ አላረከውም፣ ዝም ብሎ ኮምፕሌን የሚያደርግ ሰው አለ። ኮምፕሌን ብቻ የሚወድ ሰው አለ በተፈጥሮ። እነዛን ኮምፕሌን ከውስጥ አውጣ ወንድሜ። እነዛን ምቀኝነት ከውስጥ አውጣ። 2020 የመለወጥ ዘመን ነው። 2 ዓመት ነው የሚቀር። በዚህ 2 ዓመት አሁኑኑ እዚህ ጋር ያላችሁ 1000 ሰዎች፣ እዚህ ጋር ያላችሁ 1000 ሰዎች። ይሄ መብራት እየረበሸኝ ነው። አንድ ላስፋው። እዚህ ጋር ማያችሁ 2000 ሰዎች 1000 ሰዎች 2020ን በዚህ አይነት ሁኔታ እስከ 2020 የራሴ የሆነ ነገር ይኖረኛል ብለህ ዛሬውን እቅድ አስቀምጠህ ግድግዳ ላይ ለጥፍ። በነጭ ወረቀት ጸጉር ቤት እየሰራ ከሆነ የራስን የጸጉር ቤት ስም ጻፍበትና እስከ 2020 ድረስ ጸጉር ቤት ይኖረኛል ለጥፍ ግድግዳ ላይ። ከዛሬ ጀምረህ እስከ 2 ዓመት ድረስ ትረስት ፈጣሪ ይሰጣል ያንን ነገር። ሬስቶራንት ሻይ ቤት ነው ያለኝ አሁን ሬስቶራንት ይኖረኛል ብለህ የሆነ የመሆን የምትፈልገውን ነገር በዚህ 2 ዓመት እዛ አስቀምጥ።
አይምሮ ወደዛ ነው የሚሳበው። ሎ ኦፍ አትራክሽን እኔ በጣም አምንበታል ወንድሞቼ። በጣም የዳጅ በጣም የዳ በሚባል ቤተሰብ ነው የመጣሁት። 3 ጓደኞች ያሉ እነዚህ 3 ጓደኞቼ መሃል እኔ ሁሌ አዲስ አበባ እንደምገባ ዓለም እንደምዞር የተሻለ ኑሮ እንደሚኖረኝ እናገር ነበር። አገር ቤት እያለሁ ድሮ በጣም የገጠር የድሃ ቤተሰብ ልጅ ነኝ። ሁለቶቹ ደግሞ እዛው ላይፋቸው ያንን ነው የሚመኙት። ፈጣሪ ምስክሬ ነው፣ ስቲል እዛው ናቸው። እኔ የተለየ ሰው ሁኜ አይደለም። ቢያንስ ግን አትራክት የማደርገው ነገር ሀብታም መሆንን ነው። አትራክት የማደርገውን ነገር የተሻለ ነገር ነው። አትራክት የማደርገው ነገር መንሱር ተብዬ መሞት አይደለም። ለአገሬ የሆነ ነገር አድርጌ መሞትን ነው የምፈልገው። መኖር ማደግ ብቻን አልፈልግም። ታሪክ ሰርቼ መሞት እፈልጋለሁ። የሆነ መልካም ስራ፣ መልካም ስም ለሚያውቁ ሰዎች በሶሻል ሚዲያ ብትወስድ እነማን ቢባል መንሱር መልካም ሰው ነው የምለው እኔ። እነማን ነበሩ ዩቲዩብ ላይ በሚባልበት ዘመን እነ መንሱር መባልን ነው የምፈልገው። ቲክቶክ ላይ እነማን ነበሩ እነ መንሱር። በመልካም ስምህን ማስጠራት መቻል አለብህ። ሲምፕል ካልኩሌሽን። ይሄን አትራክት ካረክ ታደርገዋለህ። አንድም ቀን ስለ ድህነት አውርቼ አላውቅም። እኔም እኮ ሰው ነኝ፣ ሳይቸግረኝ ቀርቶ እንዳይመስላችሁ። በፍጹም ግን ያንን ችግር እንደምወጣው አውቃለሁ። ብዙ ቻሌንጅ አጋጥሞኛል ላይፌ ላይ። ብዙ አይነት መከራ፣ ስደት፣ ምዕራብ፣ መቸገር፣ መሰደድ፣ መብላት መጠጣት እስከ ማጣት ድረስ ደርሻለሁ። የምበላውን አጥቼ ርቦኝ ከሰው ለምኝ በልቻለሁ። ኢንዶኔዥያ ላይ ብዙ ታሪክ አሳልፌያለሁ። 18 ኪሎ ሜትር በእግሬ ሂጄ ያለ ጫማ ቡና ሲጬ አውቃለሁ። ጠራራ ፀሐይ እየመታኝ ጨው ቸርችሬ አውቃለሁ። ለመለወጥ ታርጌቴ አዲስ አበባ መግባት ነው። ታርጌቴ ለውጥ ነው። ታርጌቴ መሻሻል ነው። ይኸው ፈጣሪ ይመስገን አልሐምዱሊላህ። ከማንም ባለነሰ ሁኔታ ገና በሀያዎቹ ነው ሚሊዮን የሚባለውን ብር መቁጠር የጀመርኩት። ገና በሀያዎቹ እያለሁ ይሄ ነገር ደግሞ የሚሆነው ወንድሞቼ፣ እኔ እስልምና እምነት ተከታይ ነኝ። አልሐምዱሊላህ እስከ ዛሬ ህይወቴ እስካለች ድረስ ሰላት በተቻለኝ መጠን ወቅቱ ሊያልፈኝ ይችላል። መስጊድ 5ቱንም አልሰግድም ይሆናል እንጂ ሰላቴን አቋርጬ አላውቅም። ጌታዬን ከማመስገን አንድም ቀን ተቆጥቤ አላውቅም። ለዛ ነው የሰው ልጅ ቤተክርስቲያን መሄድ አለበት፣ መስጊድ መሄድ አለበት። ቤተክርስቲያን መሄድ ቢዚ ቢያደርግህ፣ ቤትህ ግን ጠዋት መሽቶ ወደ ቤት ስትገባ ጌታህን አመስግነው። ትረስትሚ ጌታህን ባመሰገንክ ቁጥር፣ ጌታህን ባመለከው ቁጥር በጣም ይቀርበሃል። ብዙ ሰዎች ሲጨነቁ አይምሯቸውን ሲረብሹ ነው የምናየው። አንተ ጋር ግን ችግር እኮ አለ። የቤት ኪራይ እኮ የለህም። ፈጣሪ ምስክሬ ነው። ቀኑ ሲደርስ ግን በሆነ አይነት ሁኔታ ጌታ ያመጣዋል። ግን መተማመን መቻል አለብህ። ጌታን ስትቸገር ብቻ አይደለም መለመን ያለብህ፣ በደስታ ሰዓትም ጌታን ማመስገን መቻል አለብህ። አውሎ በሰላም ስላስገባ ዛሬ ጠዋት መኪና ይዞ ወጥቶ የተጋጨ ህይወቱ ያለፈ ስንት ሰው አለ ወንድሞቼ? በሰላም ከቤት ወጥቶ ሆስፒታል የገባ ስንት ሰው አለ? በሰላም መኪና እየነዳ ወንጀል ሰርቶ የታሰረ ስንት ሰው አለ? አልሐምዱሊላህ ረብል ዓለሚን። እኔ እናንተ ግን ይሄው ቁጭ ብለን ቲክቶክ ላይ ነው ያለ ነው። ጌታ ይመስገን። ጌታችሁን አመስግኑ ወንድሞቼ፣ በትንሹም በትልቁም። እኔ በጣም አንድ የማከብረው ጋዜጠኛ በሆነ ስራ እኔ ጋር መጥቶ አይነ ስውር ነው ወንድሞቼ። ከምሽቱ 5 ሰዓት ተኩል ድረስ መጽሐፍ ያነብ ነበር። ጠዋት ከእንቅልፉ ሲነሳ ግን አይኑ ታውሯል። አንተ አሁን ተኝተህ ጠዋት ስትነሳ ጉልበት ስላለህ ነው የተነሳኸው? ነው አቅም ስላለህ ነው አይኑ የታየው? ነው ፈጣሪ ስለፈቀደልህ ብቻ ነው። ይሄ ልጅ እስከ ዛሬ ድረስ ይኸው 2 አይኖቹ አየው። ማታ ግን መጽሐፍ አንብቦ የተኛ ልጅ ነው። ስለዚህ ወንድም እህቶቼ፣ ለመሻሻል ለመለወጥ የሰው ልጅ ለሃይማኖቱ ቅርብ መሆን መቻል አለበት። ሃይማኖታቸውን የሚያከብሩ ሰዎች፣ ቤተ ክርስቲያን የሚሄዱ ሰዎች፣ መስጊድ ሰላት የሚሰግዱ ሰዎች ባላቸው ነገር ደስተኞች ናቸው። በሚበሉት በሚጠጡት ነገር ደስተኞች ናቸው። በጣም ረሃብ አያረጋቸው፣ ተደስተው ነው የሚኖሩት በዛ ኑሮ። በጣም ደግሞ ቤተ ክርስቲያን መስጊድ የማይሄድ ሰው አይታችሁ ከሆነ ብር እያለው ገንዘብ እያለው ህይወት እያለው ሁሌ ጭንቀት ነው የሚያወራብህ፣ ሁሌ ስትረስ ነው የሚያወራብህ።
ይሄው ገቢዎች እንደዚህ አድርጉኝ